ሲትልሙ ይፈታ በዚህ በጨበጥ በተሰጠው እሺ በህልሜ አለ እየሰሙ ነው አዎ በህልሜ እርሶ እጄን አስረውኝ ወደ ኋላ እጄን አሰሩኝ አለ እሺ ከዛ እሳት አያያዙ አለ እሱን እጁን ወደ ኋላ ስሬ እሳት አያያዙ አዎ እሺ እሳቱ ላይ ሚጥሚጣ ጨመሩ እሺ ጆንያ መጡ ጆንያ ማዳበሪያ ጆንያ ያቁም ፊቱን ሸፈኑት እሱን ከዛ ሚጥሚጣው ላይ አጠኑት ፊቱን እሱ አሁን ራሱ ፊቱ ፍም መስሎ ነው የመጣው ሲያሳዝን በጥይት ትታኮሳለህ ከመንግስት ጋር አሁን ወታደር ነው እንደሱ አይ ሚስቱ ናት ወታደር ሚስቱ ወታደር ናት አሁን ከመንግስት ጋር በጥይት ትታኮሳለህ አሁን የእልሙ ሁሉ ያየኸው እኔ መታኮስ አልፈልግም እልሙን ነገርኩ ያየኸው ሰርቼ መብላት ነው የምፈልገው እልሙ ያየውን እልሙን ፈታውኝ ህልሙን አስተካክሉልኝ ወይንም ወደ እርሶ ነው የምተኩሰው እልሙን ያየውን የተናገረውን ነው አሁን የተናገርኩት ህልሙን አስተካክለው ፍቱልኝ አለበለዚያ ወደ እርሶ ነው የምተኩሰው ነው የሚለው ወይ እኔም የመንግስት ግንባር ነኝ እኔ መንግስት ጨርሶልኛል ጠላቴን እንኳን አንተን አንድ ዝንብ ቀርቶ አደን ጨርሶልኛል መንግስት በወታደር ወጥ ይረፉ እንኳን አንተን አንድ ዝንብ ምን ያስፈራራል እንጂ Lalu bobo wajib paham duit dah tu. አንተ ኩክኒያም አቤት አባይ እስኪ ጸጉረን አንዳንዴ ወደ ግራ ጠቅልለው ሁሌ ወደ ቀኝ ኧረ አባይ ዛሬ እስካከለ የፈተናው ውጤት ተነገራችሁ ያው ነግሬሃለሁ ወርቀህ እንዳይሆን አስነጥሳለሁ እስኪ በል ንገረኝ ፊዚክስ 10 ነው ያመጣው እንጂ ነው እንጂ ኤነርጂ ከ10 ኧረ ከ50 የፈጣሪ ያለ ከ50 እንዴት በሳተ ነበር እንዴ ፈተናው አይደለም በመለሰን ኧረ ይድፋህ ያቶ ወጋለ ልጅ አይተኸዋል ፊዚክስ እንደው አይተጣው እንደው አፍሪካ ዳንደ የኔ አንድ ያስፖርጅኩ 9 እኮ ነው ያመጣው 9 ኧረ በንታው የለ እንዴ ወይ እና ለምን ታዲያ አንዳንዴ ይሄድ ካታስጠናውን በል እስኪ አስቤያለሁ አልመቻችል ሊቪል እኮ ታው እንጂ አክሰባል ሁይጉት ግን ለግማደ ሰውየው አዚ ዕውቀት የለህም እንጂ እኮ ሞራልህ ደስ ይለኛል እሺ እንግሊዘኛስ እንግሊዝ 14 ኧረ መድኃኒዓለም 14 ሁሉም ውጤት 10 ቤት ነው እንዴ የከበደ ሰማራከው እኮ ከአስራዎች እንደ አለኝ ባይዶች 20 ነው ያመጣው ጎሽ ይሻላል ከመፎማነ አፈሪ አብላ ማነሽ አስካለሽ ብረምጣዱና ከቢሊያ አባይ ምን ልታረጊኝ ሆሮን ከረምኩት እንደንተየ እንዲሆነ ወደ 12ኛ አርከን አይዞ ገና እኔ አንተለጥላለሁ አሁን አንተ ነህ የብሬን ፈተና የምታልፈው ለመሆኑ ደረጃህ ስንት ሆነ 45ኛ እግዚኦ ምን አለ ውጤቱን 45 ብታመጣ ስንት ናቸው አጠቃላይ 46 ነው ተመስገን ቢያንስ አንድ ተማሪ ይበልጣል አረባክ ነባሮ ነው አንተ ተተን አራና ደርኮ ገና ሳካደጋ ጠሩልኝ አስተማሪያችን ኤአይ ከሰው እውቀት በላይ ስለሄደ በጂኒየስ ኑ ብትማር መቀየር ትችላለህ ብሎኛል ምንድነው ደግሞ እሱ ጂኒየስ ኑ ኢንፍራ ፕሮቶኮል በሚባል ኢትዮጵያዊ ድርጅት የተሰራ ሲሆን የቤት ስራ ለመስራት ረዳት የሚሆነኝ እና ለፈተና የሚያዘጋጀኝ ኤአይ ዌብሳይት ነው ሌጋሲ ቢልደርስ ሽልማት ውስጥ እጩ ሆኖ በአሁኑ ጊዜ እስከ የካቲት 17 በመመረጥ ላይ ይገኛል በዚህ ዌብሳይት ወይም ባዮ ባለው ሊንክ ቮት በማድረግ የሀገራችን እድገት ለሚያመጣው ሀገር በቀል ድርጅት አስተዋጽኦ እናድርግ እሺ አቤ ዛሬ አባባል ጠይቃለሁ ለምጠይቅ ጥያቄ ትክክለኛ መልስ ትመልሳለህ እሺ ቲቸር
የነ ቶሎ ቶሎ ቤት ይመስላል ሽንት ቤት። አባይን ያላየ ሄዶ ማየት ይችላል። ሰርገኛ መጣ ማን ጠራው? የትንፍጭው ግን ወፍጮ ቤት ይሁን። ጅብ ከሄደ ውሻ አይቀር። የወጋ ቢረሳ የተወጋ ሆስፒታል ይገባል። የረጋ ወተት ይጠጣል። ድመት መንኩሳ ገዳም ገባች። ሚዳቋ ዘላ ዘላ ደከማት። ተልባ ሲንጫጫ ኑግ ደነገጠ። ሰውን ማመን ቀብድ ተቀብሎ ነው። ዶሮን ሲያታልሏት በጠረባ ጣሏት። ላም አለኝ በሰማይ አውሮፕላን ጋጫት። እጸድቅ ብዬ ባዝላት አልወርድም አለች። የጅብ ችኩል ሪካርድ ሰበረ። ጅብ ከሄደ አይመለስም። ውሻ በቀደደው ጅቦች አመለጡ። ታሞ ከመማቀቅ አስቀድሞ የምች መድኃኒት መትከል። ኑሮ ካሉት ፍሪጅም ይሞቃል። ጤና ይስጥልኝ 911 ነው። ምን ልርዳዎት? ሄሎ፣ የሆነ ሰው እየገላለሁ ብሎ እያስፈራራኝ ነው። ባካችሁ ድረሱልኝ። ማን ነው? ሰውየውን በግልጽ ታውቀዋለህ? አረ እኔ ምንም ስለ ሰውዬ የማውቀው ነገር የለም። 6 ሰዓት እገላለሁ ብሎ እያስጨነቀኝ ነው ደውሎ። ይሄ እኮ ታዲያ ምንም የሚያሳስብ ነገር አይደለም። ዝም ብለህ ነው የምትጨናነቀው። ምን ማለት ነው? አያሳስብም። ሰው እኮ ነኝ። ለምንድን ነው የማልጨናነቀው? ትቀልዳለህ እንዴ? ሀበሻ ነው አይደለ ሰውየው? አዎ ነው። ታዲያ ሀበሻ መቼ ቀጠሮ አክብሮ ያውቃል? 7 ሰዓት ወይ 8 ሰዓት ነው ሊገል የሚችለው። ለማንኛውም እንደ ከዚህ በፊቱ ከሞትክ በኋላ እንደርስልሃለን። ስለደወልክ እናመሰግናለን። ምንድነው አማስለው እንጂ ከዚህ በላይ እንዴት ላማስለው? ደሞ ዘይት አላረክበትም አይደል? ውይ ረስቸው። ጫን ያርግበት እስቲ። እንዴ ዩኤስኤድ ዘይት አረሱን አስቀምጥ። ትል ብቻ ነው ሲባል ነበር። ታዲያ ስንሞት የሚበላንን ቀድመን ምን በላው አይሻልም? አው እስቲ መዓዛውን ስኒፍ አርጉት። አዎ አንተ ግን ትንሽ ነዳጅ የመሽተት ባህሪ አለው። እና የኤሌክትሪክ ይሁንልህ። ጊዜው የኤሌክትሪክ ነው። ሄሎ አለምዬ፣ ጥሩ እየሄደ ነው። በጣም አሪፍ ነው። እሺ አለምዬ፣ እሺ ዋናው ነገር አቀማመሙ ነው። ቆንጆ ነገር መጥናችሁ ስሩ ብላለች አለምዬ። እስቲ ያንቺን ምርጫ በኢሜል ላኪልኝ በላት። Lalu bobo, wajib Fabi dah tu. What?